ሴቶች መቼና የት እንደምትታገቱ ስለማታውቁ ይሄንን ፊልም እስከ መጨረሻ እዩ። ሰላም እንዴት ናችሁ? ዛሬም እንደተለመደውም የምትወዱትን ፊልም ይዤ መጥቻለሁ። ለእኔ ብርታት መሆን ከፈለጋችሁ ሰብስክራይብ አድርጉኝ፣ በዛም ሼር ላይክም አድርጉ። ጣፋጭ የሆነ ፊልማችን ስንጀምር ደግሞ እንዲህ ይላል። ፊልማችን ሲጀምር ጄኒፈር የምትባል ሴት ያሳየናል። ቢሮ ውስጥ ቁጭ ብላ ያልጨረሰችን ስራ እየጨረሰች ነው። ቀኑም አርብ ነው። ቅዳሜና እሁድ እረፍት ቀን ነው። እረፍት ቀኗን ኒውዮርክ ለማሳለፍ ትኬት ቆረጠች። ለበረራዋ 1 ሰዓት ሲቀራት ጄኒፈር ቢሮውን ዘጋግታ ከቢሮ ውስጥ ወጣ። በተመሳሳይ ሰዓትም አንድ ሰው እንደሷ ሆኖ ከቢሮ እየወጣ ያሳየናል ፊልማችን። ሁለቱም በተመሳሳይ ሰዓት ሊፍቱን እየጠበቁ ነው። መጀመሪያ ሊፍቱን የያዘችው ጄኒፈር ነበረች። ከዛ ጄኒፈር ወደታች እየወረደች ያለው 49ኛ ላይ ሊፍቱን ያቆማል። አንድ ሰው ሊፍቱ ላይ ተሳፍረዋል። ከዛም እዛ ውስጥ ያየው ሰውየውን ጄኒፈርን አንድ እያለ ማውራት ጀመረ። ከሷ ጋር ሲያወራት ብዙም የማውራት የለበትም። እሷ ብዙ በጣም አጠር ያለ ነው መልስ እየሰጠች ያለችው። በዚህ መሃል ነበረ ምን እንደነካው ሳይታወቅ ሊፍቱ ቀጥ ብሎ ቆመ። በአንዴ ነው መስራቱን ያቆመው። አብሮ ያለው ሰውዬም የአላርም ምልክቱን ቢነካ ማንም አይሰማም። እርዳታም ለመጠየቅ ሲሞክሩም ማንም እየሰማ አይደለም። ሊፍት ውስጥ ናቸው። ኤሌክትሪክ ተቋረጠ እንዳይባል ማብራት እየበራ ነው ሊፍት ውስጥ። ጄኒፈር በጣም ግራ ትጋባለች። አብሮ ያለው ሰውዬም እንዴትም በትግል ሊፍቱን ለመክፈት ይሞክራል፣ ግን የሚሆን ነገር አልሆነለትም። በዚህ ጊዜ ነበረ ውስጥ ያለው ካሜራ ውጭ ያሉት ሰው እንዲታይ ምልክት እያሳየ ነበረ። ብቻ የሰዎችን እርዳታ ለማግኘት ያላረጉት ነገር የለም። ሁሉም የባሰ መምጣት ነበረብኝ እያለች ነው። ለ1 ሰዓት ሙሉ ያልተሞከረ ነገር የለም፣ ግን ምንም መፍትሄ ሊያገኙ አልቻሉ። ጄኒፈር በረራውን እንዳመለጠት ስትረዳ ልቧ መርፍ ብሎ ተስፋ ቆርጣ ቁጭ አለች። አብሮት ያለው ሰውዬም ቀልድ እየቀለደ ጄኒፈርን ለማዝናናት እየሞከረ ነው። እሷ ግን በጣም ተናዳ ነበረች። የጄኒፈር ቦርሳ ውስጥ ውሃ ስለሌለ አብራት ያለው ሰውዬው የኔን ውሃ ጠጪ ብሎ ውሃ ሰጠው። የሚገርመው ደግሞ ሁለቱም ቦርሳቸው ውስጥ የወይን መክፈቻ አሉ። አጋጣሚ አዝናንታቸው ሁለቱም ፈገግ ይላሉ። ወይኗን ትታ ውሃውን ተቀብላ ትጠጣለች። ጄኒፈር ውሃ ስለሰጣት እንደ ምስጋና ከቦርሳ ውስጥ ከረሜላ አውጥታ ልትሰጣት ነው። በዚሁ ከቀጠለን እኮ እስከ ሰኞ ድረስ ማንም መጥቶ እኛን የሚያይ ሰው የለም ብላ እያማከረች ነው። እሷ ጋር ተስፋ በመቁረጥ ስሜት ላይ ናት ጄኒፈር። እዛ ሊፍት ውስጥ እንዳሉ 4 ሰዓት ተቆጠረ። ማንም የሰማ ሰው የለም። እነሱ እዛ ውስጥ ናቸው። የሚገርም ደግሞ ጄኒፈር ሽንቷ መጣ። እንደምንም ብላ መያዝ ሞከረች፣ ግን መያዝ አልቻለችም። አሁን እሱ ማዝኖለት እንኪ በጃኬቴ ተሸፍነሽ ጥግ ላይ ይዘሽ ሽኒ ብሎ ፍቃድ ይሰጣታል። እሷ ግን በጣም አፍራ አላደርገውም አለች። ሽንቷን መያዝ ስላቃታት የውሃ መያዣ ፌርሙዟ ላይ ሽንቷን ትሸናለች። እሷም እሷ እንዳይደብራት ብሎ ጆሮን ይዞ ጀርባ ሰጠው። አማራጭ የሌለው እነዚህ ሁለት ሰዎች ስለ ግል ህይወታቸውን ማውራት ቀጠሉ። ያለባቸውን ለመረሳሳት ጨዋታ መጫወትም ቀጠሉ። እሱም እንደዚህ ያለ የት ሄደ ብሎ የሚፈልገን ሰው የለም ብሎ እያወራት ነው ለሷ። ምክንያቱም አብዛኛ ሰዓቴን ስራ ላይ ነው የማሳልፈው፣ ለዚህ ነው አላት። እሷም እኔ ካንተ ብሳለሁ ብላ ነው መልሷን የሰጠች። ኒውዮርክ ሄጄ ፍቅረኛዬን ሰርፕራይዝ ላርጋት ነበረ፣ ግን እሱም አልተሳካም አለች። በመጨረሻም ይወስኑና እሱ የያዘውን ወይን ይከፍታሉ። ከዛም ወይኗን እየተቀባበሉ መጠጣት ጀመሩ። ከተማ ውስጥ ያለ ኃይለኛ ዝናብ እየዘነበ ስለነበረ የህንፃው ማብራት ብልጭ ድርግም ማለት ጀመረ። በዚህ ሰዓት ደግሞ ሁለቱም ተያይቶ ይስቃሉ። ጨዋታውን በመጫወት ጊዜውን እያሳለፉ ነው። እሱ ከዚህ በፊት እኮ በተደጋጋሚ አንቺን አይቼ ያውቃለሁ እያለ ነው። ቀደም ብዬ ያልነገርኩሽ የሰውዬ ይከታተለኛል እንዴ እንዳትፈሪ ፈርቼ ነው። እሷ ደግሞ እኔ ግን አይቼ አላቅም አለችው። እዚህ ውስጥ ነው እንደምትሰራው ትላለች። አንቺ ቆንጆ ነሽ፣ የተማርሽ ነሽ ብሎ መጀንጀን ጀመረ ሰውዬው። ባህሪሽም ቆንጆ ነው ይላል። ምንም ሳይተዋወቁ ቅልጥ ያለ ፍቅርም ወሬ ውስጥ ገቡ ሰዎች። ስልኳን ካሜራ ከፍታ ቪዲዮ እየቀረጸች ነበረ። እሱም በካሜራ እየተቀረጽኩ ነው ብሎ እንደ ማፈር ነገር ሆነ። እሱ ማፈሩን ካየች በኋላ ጄኒፈር መጀመሪያ እኔ ልናገር ብላ ወሷ ገባች ካሜራ ፊት። ካሜራውን ተቀብሎ መቅረጹን ቀጠለው። የሚያወሩት ወሬ እሱም እየሳበ መጣ ወደሷ። ቪዲዮ ከተቀረጸ በኋላ ጄኒፈር ተቀብላም መቅረጽ ጀመረችና ከዛ በኋላ ጄኒፈር ቪዲዮን መቅረጽ አቆመችው። የሚገርም ነገር ከዛም ልሽምስ እችላለሁ ወይ ቃልና ጠየቀው። ነገሩን በመሳሳም ጀመሩት። የቀጠለ አቅጣጫውን እየሳተ መጣ። ከዛን በጣም የምትገርሚ ሴት ነሽ ብሎ አደነቀው። አንቺ ፍቅር ሳይዘኝ አይቀርም ይላታል። አንቺ ፍቅር ይዞኛል ብሎ ከተናገረ በኋላ ጄኒፈር
አመሏም ምኗም እየተቀያየረ መጣ። ወዲያው ቶሎ ቶሎ ልብሷን ለበሰች። እሱም እንደዚህ ያለው ስለ ስሜታችን እናውራ ብሎ ጠየቀው። ጄኒፈርም እኔ በጣም የምወድ ፍቅረኛ አለኝ ብላ መልሷን ሰጠች። ሁሉ ነገር በላይ ደግሞ ላገባ ነው በቅርቡ አለችው። አሁን እኔና አንተ መሃል ያለው ነገር ጊዜያዊ ነገር ነው አለችው። ቁም ነገር አይደለም ብላ ነው የመለሰችው። እሱም እርቋኗን ቆሞ እየሰማት ነበር። እሱ በሀሳብ አልተስማማም። መካከለኛ ያለው ትክክለኛ ስሜት ነው ብሎ ነው የሚያምነው። ጄኒፈር ግን እንደዛ አልነበረም። አንድ ሁለት እያሉ ነገሩን ወደ ጭቅጭቅ ገባ። እሱ አብረን እራት እንብላ ከዚህ ከወጣን በኋላ ይላታል። እሷ ደግሞ ሁለታችንም ወደ ቀድሞ ህይወታችን ነው መመለስ ያለብን ብላ መለሰችው። ጋሜ ራሱ መገናኘትና ማውራት የለብንም ብላ ነገረችው። አጋጣሚ ደግሞ አንቺ ለኔ እኔ ለአንቺ ነው ፈጣሪ የፈጠረው ብሎ ገለጸው። እዚህ ውስጥ ሁለታችንም ዘግቶ ያስቀመጠው ይላታል። የሚያሳያት ባህሪ ለየት የሚል ነው። ከጊዜ ወደ ጊዜ እያስፈራትና እየደነገጠች መጣች። ከዚያም ጄኒፈርን በሙሉ ስሟ ጠራ። በዚህ ሰዓት ጄኒፈር በጣም ትደነግጥ። ስሟን ነው እንጂ የአባቷን ስም ስላልነገረችው እርግጠኛ ናት። የቀኑ የሚያሰራ ስራው ፎቶ ላይ አለፈው። ወደ ሊፍቷ ስትገባ በቪዲዮ ተከታትላ ሊፍት ውስጥ የገባው ቢሮ ውስጥ ሳይሆን የሚሰራው የህንፃ ጥበቃ ነው። ህንፃ ውስጥ ያለው ካሜራ ቀን በቀን ጄኒፈርን ይከታተላል። ሁሉንም ነገር አስቦ አቅዶ ያረገው ነገር ነው። ሁሉም ሊፍቱም ተበላሽቶ አይደለም የቆመው፣ እሱ ነው ያረገው። እዛን ቁልፉን ያሳየና መሄድ ከፈለግሽ አንቺ ነይ ሂጂ ብሎ ሊፍቱን በቁልፉ ከፈተው። ቁልፉን ይሰካና ሊፍቱን ያስነሳዋል። አቤት ምን አይነት ሰው ነው! በአላህ ባክባክ እብድ ነው እንደ ኢፋቅ እንደዚህ ከምትሰቃይ ጄኒፈርም እስካሁን ቁልፍ ይዞ ነው እዚህ ውስጥ ያስቀረኝ ብላ በጣም ተናዳ እሷ ላይ ልዴቷን እየወጣች ነው። እሷ ፖሊስ ጋር ደውዬ አንተን ካላሳሰርኩ እኔ ጄኒፈር አይደለም ብላ በቃ እንዳመሏ ይህንን ንግግር ሲሰማ ድጋሚ አሁንም ሊፍቱን ያስቆማል። ጄኒፈር ልታመልጥ ነበረ አንጠልጥሎ ያዘ እንጂ እዚህ መሃል ነበረ ሲታገሉ የሊፍት ቁልፉ ተሰበረ። አገኘችው ነገር እሱን መደብደብ ቀጠለች። ከዛን ያልተወሰነ ጊዜ ጸጥ አለ። ራሱን ስቶ ወደቀ። እሱም የገደለችው መስላ በጣም ደንግጣ ነበረ። እጇን ይዛ ማልቀስ ቀጠለች ጄኒፈር። ከዛ ድጋሚ ጠጋ ብላ ትንፋሹን ታዳምጣለች። ትንፋሿን ለመዳመጥ ስትጠጋው ከመሬት ጋር ጋጨው። እሱ ራሷን ስታ እንድትወርቅ ያረጋታል። የጄኒፈር አፍ አሁንም ቢሆንም ጸጥ አላለም። እየተናገረችም ነው አሁን ማለት ባደረከው ነገር በጠቅላላ ትቀጣለህ እያለች እሱን ታስፈራራለች። እሱም ዛሬ ከኔ ጋር መጠበቅ የነበረባቸውም 3 ዘበኛ ነበረ። እነሱም የእናንተን ቦታ እኔ እሸፍናለሁ ብዬ እንዲሄዱ አረኩት። ማንም የለም ህንፃ ውጭ ላይ እንኳን አለው። እምደርስልሽ የለም ተስፋ ቁረጪ፣ ታውቂያለሽ እስከ ሰኞ ማንም አይመጣም አለው። ስለዚህ ልገልሽ ወይም እንደፈለኩ ላረግሽ እችላለሁ አለው። በዚህ መሃል ጄኒፈር በጣም ትፈራለች። ጄኒፈር ለፍቅረኛው ለቫለንታይን ዴይ የገዛችው ልብስ ይከፍተውና በእጁ ይዛል። ለበሰው እንዳውም ያዘው። እኔም የያዝኩትን ስጦታ አለ ክፈቺ ብሎ ሰጠው። ገድዶ ያስከፍታታል። ውስጥ ያለው ነገር በጣም ያስፈራል። ቅርጹ ግራ የሚያጋባ ነገር ነው። መቀስና ሲጃራ መለኮሻ አይነት ነገር ነው። ሲጃራም ለክሶ መልካም የፍቅረኛው ቀን ይላል። አጨሱም ቀጠለ። ከዛም ይቅርታ ይጠይቃታል። እኔ እኮ ልክ እንደዚህ መሆነው ስለምወድሽ ነው ብሎ የራሱን ፍቅር ገለጸለት። ሌላ እድል ስጭኝ እባክሽ ብሎ እየለመናት ነው። ወደ ጣሪያ ሲመለከት መውጫ መንገድ እንዳለ ይመለከታል። እዛም ጣሪያውን ይገነጥልና መውጫ መንገድ ያዘጋጃል። እዛም ጄኒፈርን ወደ ላይ ከፍ አርግኝና እንድንወጣ አርጊም ይላል። ከዛም ወጥቼ ልፍቱን ይከፍትሽና ከዛም ትወጫለሽ አንቺም ይላል። እሷም መጀመሪያ እኔ መውጣት አለብኝ ብላ ቀስ ብላ ማግባባት ጀመረች። አቤት የሴት ነገር! ትንከፍ ለማድረግ ደግሞ እኔ ጉልበቱም የለኝም አለችው። እንዲያምናት አደረገችው። ወይ የወንድ ነገር! በሐሳቧ ተስማምቶ መጀመሪያ እሷ እንድትወጣ ያረጋታል። እዛን ይሄንን መንሰላል ተጠቅመሽ ወደ ላይ መውጣት አለብሽ ብሎ መንገዱም ያሳያል። ሊፍቱ ከወጣች በኋላ እሱን እንደምትረዳው በቃ ጣጧን አወጣችው። ሰላሏን ተጠቅማ እሷ ወደ ላይ ወጣች። ድርጊቷ ተናዶ እንደምንም ብሎ ከኋላው ተከተለ። እሱም ጡር ብላ ስታየው ከኋላ እየተከተላት ነው። ጄኒፈር በጣም ነበር የደነገጠችው። ከዛን እግሯን ይዛትና ሁለቱም ተመልሶ ወደ ሊፍት ይወርቃሉ። ወደ ኋላ ተመለሱ። ሁለቱም ከወደቁ በኋላ ቀድማ የነቃችው ጄኒፈር ነበረች። አጋጣሚዋን በመጠቀም ፈጠን ብላ እሱን አሰረችው ሊፍቷ ውስጥ በገመድ። ከዛን ጄኒፈር እንደምትገለው እየነገረችው ከዛን አስፈራራችው። እሷ ነገሮችን እያበራራች ቪዲዮ መቅረጿን ቀጠለች። ጄኒፈር
ሁሉም ነገር ቪዲዮ ነው እሷ ጋር። ዛን እሱ ያደረገው ነገር አንድ በአንድ እንድናገር በቪዲዮ መቅረጽ ጀመረች። ያስፈራራች እንድናዝዝ አረገችው። አንድ ሌላ ጠባቂው